ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም። ያው ሁላችሁም ቤተሰብ ለተዋህዶ ልጆች እንዲሁም ለቤተ ክርስቲያን ድምጽ እየሆናችሁ የትኛውም እምነት ተከታይ የሆናችሁ በአጠቃላይ ኢትዮጵያውያን የሆናችሁ ኤርትራውያን የሆናችሁ ሁሉ ድምጽ ሁኑ። እውነት ለመናገር እዚህ ጋር ራሱ አሁን ላይ ቪዲዮ መጥቼ ለመስራት ምንም አይነት ሞራል የለኝም ምናምን ነገር ግን ብቻ እግዚአብሔር አምላክ ሀገራችን ሰላም የሚያደርግልን ንጹሃኖች ከመሞት ደማቸው ከመፍሰስ ፈጣሪ ጠብቀን እንደ ኃጢአታችን እንደ በደላችን ሳይሆን እንደሱ ምሕረትና እንደሱ ቸርነት ይቅር ይበለን ነው ምለው። ሌላ ምንም ማለት አልችልም። እና ብዙዎቻችሁ በተለይ ዩቱበሮች የሆናችሁ እንዲሁም ቲክታከር የሆናችሁ ሁሉ ድምጽ ሁኑ። ይሄ ብዙ ፎሎወር ነው ያለኝ ብዙ ሰብስክራይብ ነው ያለኝ ምናምን የሚለው ነገር ሳይሆን ምንም አይነት ነገር ይሁን ለምን 2-5 ሰብስክራይብ ወይ ደግሞ 2-3 ፎሎወር አይኖራችሁም? ድምጽ መሆን ትችላላችሁ። ምክንያቱም እናንተ ፖስት ባደረጋችሁ ሌላ ሰዎች ፖስት ማድረግ ማይችሉ ሰዎች የእናንተን ፖስት ሪፖስት ስለሚያደርጉ እንዲሁም በሆነ አጋጣሚ አንዳንድ አይታችሁ ከሆነ 10፣ 5፣ 20 ምናምን ፎሎወር ያላቸው ሰዎች ራሱ የሆነ መልእክት ደርሷቸው አቅም እነሱ ፖስት ባደረጉት። ስለዚህ ያ ነገር አለና ባካችሁ ድምጽ ሁኑ ማለት ፈልጋለሁ። በመቀጠል እንግዲህ ጨረቃዎች ዛሬ በድጋሚ መጥተዋል። ያው እውነት ለመናገር ውስብስብ ነገር አለው። ውስብስቡ ምንድን ነው? በመጀመሪያ ደረጃ በሴት ልጅ ክብር ባትሰሩ በቃ ይበቃችኋል ከዚህ በላይ። እንዲሁም ደግሞ ብሩኬ ታሟል። ህመሙ እስኪሻለው ብትጠብቁ ማለት በቃ አሁን ታርቃችሁ ምናምን ሆናችሁ ቆይታችሁ ምናምን የሆነ ጊዜ ሲሻለው ከእንደገና እንኳን ብትጀምሩት ብዬ አስባለሁ። እሱን ያው የራሳችሁ ሙድ ነው። እውነት ለመናገር የሰው ልጅ እያንዳንዱ የሚያደርገውን ነገር የራሱ ፍላጎት ወይ ደግሞ ራሱ በሚመራው ወይ ደግሞ በሚፈልገው ልክ ነው የሚሄደው። ግን የሆነ አንዳንዴ እኛም ካለመሳቀቅ እንድናይ የሆነ አንዳንዴ እኮ አሁን እናንተ ለምሳሌ በምሰሩት በእያንዳንዱ ብራንክም ቢሆን ምናምን የሆነ ሳይደብረኝ ነው እየሳኩ ምናምን ማየው ግን ድራማ እንደሆነ ምናምን ነገር እያወቅኩኝ ግን ብሩኬ ስለታመመ በዚህ መሀል የሆነ እየደበረ ነው ያየሁት። ሲቀጥል ደግሞ ይህ ልጅ ደግሞ እንደፈለገ ሰተት ብሎ የሚመጣው ቅምጥሌ ሴት ነች። ስለዚህ ይህ ነገር የሚያሳየው ምንድነው? ሴት ልጅ ላይ ያለ ፍላጎቷ ወንዶች የፈለጉትን ነገር ማድረግ ይችላሉ ማለት ነው። ያን ስላችሁ ቤቷ ላይ ሳጠራው አትምጣ ቤቴ ብለው ነግራው ግን ሴት ልጅ እንደ መናቅ ነው የሚቆጠረው። ዝም ብለ ዘው ብለ ስትመጣ አይ ነገር የሚያስተምረው ሴት ልጅ ንቀት ማለት ምንም አታመጣም። እኔ በፈለኩት ሰዓት ቤቷ መሄድ እችላለሁ፣ መመላለስ እችላለሁ እንደማለት ነው። ትሄድ እያደረክ ያለው ነገር ማለት ነው። ከዛ መቀጠል ደግሞ እውነት መስሏችሁ ያላችሁ ምናምን ሰዎች ደግሞ ምንም እውነት የሚባል ነገር የለም። ምክንያቱም እንደምታዩት ሄኖክና ፍጹም ከቅምጥሌ ቤት መምጣታቸውን በምን አወቀ ቴዲ? በምን አወቅ ነው? ወይስ ምንድነው የሚባለውን ነገር አስገጥሟል ቤቷ ላይ? የሆነ አንዳንድ ነገሮች እንዴት ነው በደንብ አድርጋችሁ አስተውሱ። ቪዲዮ ስታዩ ቀጥታ ቪዲዮ ብቻ ሳይሆን እንዴት የሚለውን ነገር ማሰብ አለባችሁ። እሱ አያቅም እንዴት ነው ምናምን የሚለውን ነገር ግን ኦልሬዲ ቀጥ ብሎ መጥቷል። ግን አንዳንዴ ምናልባት ይሄ ውስብስብ አይነት ነገር የምታደርጉት ነገር ማለት ላይ ለእናንተ የሆነ ሙድ ሊኖረው ይችላል። ባይዘው ውጭ ላይ ሆነ የምናየውና ውስጥ ላይ ቦታው ላይ ሆኖ የሚያይ ሰው ወይ ደግሞ ቦታው ላይ ሆኖ የሚሰራ ሰውና ውጭ ላይ ሆኖ የሚሰራ ሰው ወይ ደግሞ የሚያይ ሰው የሆነ ብዙ የተለያየ ነገር ሊኖረው ይችላል። እኔ በምረዳው ልክ ሳይሆን እነሱ ተረድተው እየሰሩት ባሉት ልክ ነው የሚያዩት ማለት ነው። እንዳያችሁት እንግዲህ ፍጹም ሄኖክ መጡ ቤት ምናምን ነገር ያው ቅምጥሌም እስኪሻልህ ነው ማለት በእኔ ምክንያት መታመመን ምናምን ስላልፈለግኩት ነው ብለዋለች ብሩኬን። ብሩኬ ደግሞ እንዴት እኔ ባልታመም ኑሮ ወይ ደግሞ ምንም የምር ካልታረቀን ወይ ደግሞ ሰላም ካሉ ወረደ እኔ እዚህ መሆን አልፈልግም ብሏል። ግን መጀመሪያ ላይ ሆነ ሲጫወቱ የነበረው ጨዋታ በጣም ፒስ ነበረ፣ እንዳያችኋቸው ደስ የሚል ነበር። እነ ፍፄ ራሱ አልጋ ሰርተንላቸዋል ምናምን እያሉ እንዲሁም በጣም በቃ ተንከባክበሸዋል ደስ የሚል አምሮበታል ምናምን ነገር እየተባለ ነበረ ምናምን ነገር እንዳያችሁት አድናቂሽ ነኝም እያለ ከቅምጥሌ ጋር ቢስ እየተባባሉ ነበር። ግን ማን ነበር ሄኖክና ቅምጥሌም ያው እንዳያችሁት ነው ነገሩ። ግን ምን አለ መሰላችሁ አንዳንዴ ሄኖክ ለነገሮቹ ይፈጥናል፣ በጣም ይፈጥናል። ግን ደግሞ ልክ ነው። ዛሬ ያደረገው ነገር ትክክል ነው። ይዛ አፍንጫውን ራሱ ብትለው ማለት እንደው ከሆነ ግድግዳ ጋር ራሱ ብትለው ደስ ይለኛል እንደ ሀሳብ ማለት ለመሰላችሁ። አንዳንዴ ምን ይባላል መሰላችሁ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። የሆነ ሰው እናንተን ካልናቃችሁ በዙሪያችሁ ያለንም ነገር ሆነ የእናንተንም ነገር ሆነ አይነካ። ሰው ሲንቃችሁ ነው በእናንተ በዙሪያችሁ ያለን ነገር ወይ ደግሞ የእናንተ የሆነ ነገር ቢነካ። ስለዚህ ቴዲ ንቀት አለበት ማለት ነው። ብሩኬን ይንቃል፣ ጓደኞቹን ይንቃል። ገባችሁ? ቅምጥሌን ደግሞ ሴት ነች ብሎ ይንቃል። እንደዚህ አይነት ሰዎች እናንተ ማትፈልጉትን ነገር ግግም ብለው የሚያደርጉ ሰዎች የእናንተ የሆነ ነገር የሚነካኩ ሰዎች እናንተ ምንም አይደላችሁም ማለት ነው። ተግባባን? ለዛ ነው
ብሩኬ ለምንድን ነው ፍፄንም አንተ አልተማታም ስለዚህ ተውት ነው ወይ የምትለው ምናምን ባለው ምክንያት በቃ እኔ አሁን ዛሬ ወይ ደግሞ ባየሁት ነገር ምናምን በቃ አሁን ቤት ውስጥ የሆነ ሰው መጥቶ ቤታችሁ ውስጥ ሌባ ለምሳሌ ሌባ መጥቶ ቤት ብትደበድቡት፣ ብትቀጠቅጡት፣ ብትገሉት ማነው ተጠያቂ የሚሆነው? እናንተ ናችሁ? እናንተ አይደላችሁ። ሌባው ነው ተጠያቂ የሚሆነው። ምክንያቱም ቤታችሁ ነው የመጣው፣ እናንተ አልሄዳችሁም ቤታችሁ። ስለዚህ ይህን ልጅ ቴዲን ቢደበድቡት፣ ቢቀጠቅጡት፣ የፈለጉትን ነገር ቢያደርጉት ተጠያቂ ሊሆኑ አይችሉም። እንደ ህግ ከሄድን በህግ እንደዚህ በሉት ምናምን ሲባል ኧረ ተው እንደዚህ በህግ ይጠይቃል ምናምን የምትሉ ከሆነ በህግ ሊጠይቁ አይችሉም። በህግ ከሄድን ማን ቤት ናለው እንዴ? ሰው ቤት ዝም ብሎ ይመጣል? ምንድነ የ80 ሚስት አለች እዚህ ቤት ነው ወይስ የእናት ልጅ አለች እዚህ ቤት? እናት አለች፣ አባት አለ። ምንድነው ፍላጎት? ዝም ብሎ ሰው ቤት ሰተት ተብሎ አይመጣም። ሰው ቤት እኮ አንዳንዴ ከየታችሁ ቤት አረ ከእናቴ ቤት ሲሄድ ደውዬ ነው እናቴ ቤት አለሽ የለሽም፣ በዚህ ጊዜ ይመቻችኋል አይመቻችሁም፣ ስራ ናችሁ ወይስ ምናምን ተብሎ ቼክ ተደርጎ ነው የሚሄደው እንጂ ዝም ብሎ አይኬድም። ስለዚህ በዚህ ሙሉ ድፍረት ማለት እንደዚህ እንድደፈር ያደረገ ነገር ምንድን ነው? ከህይወታቸው ውልቅ ብለው ውጣ። ስሬስሊ ሲሆን ከህይወታቸው መውጣት አለብህ። ነገር ግን ያው ስለፈለጉት ነው። ሁላቸውም እዚህ ጋር ሁላቸው ተስማምተው እየሰሩ ያሉት ስራ ነው። ገባችሁ? በዚህ በቃ ኖርማል ሁላቸው ተነጋግረው ምናምን ተስማምተው እየሰሩ ያሉበት ነገር ነው። ግን አንዳንዴ እናንተ እንደዚች ባደረጋችሁ ቁጥር በዚህ በምታደርጉት ነገር በዚህ በምትሰሯት ነገር ሁሉ የሆነ ነገር እንዳይፈጠር ማለት አሁን ለምሳሌ በጣም ብዙ ሀሜቶች እየወጡ ያሉት ደግሞ በቃ ስለእናንተ እንደዚህ ምናምን አንዳንድ ሰዎች እያመለጣቸው የሚያወሩት ምንድን ነው እነሱ የውስጣቸውን ተንኮል በቀላቸው ምናምን በዚህ ማለት እንትን እያሉ እንደዚህ እያሳለፉ እየሰጡ የሚመስላቸው ነው እናንተ በፈጠራችሁ ክፍተት ነው። ስለዚህ እንደዚህ አይነት ክፍተቶችን አትፍጠሩ። ሁለታችሁ በምትሰሩት ስራ በጣም ውጤታማ ናችሁ። በጣም አሪፍ እይታ ነው የሚታይላችሁ። በሰው ልጅ በጣም ተከብራችሁ ነው የምትታዩት ምናምን ነገር ግን ምናልባት እዚህ በዙሪያችሁ ያሉት ሁሎቹም ይህን ነገር እንዲቆይ ይፈልጉ ይሆናል። ምክንያቱም እየሰሩ ስለሆነ ማለት ነው። በእናንተ ጀማው ነው ምናምን ሁሉም ሰው እየሰራ ነው። ምናልባት ያን ነገር ሁሉም ሰው ሊፈልገው ይችላል። ነገር ግን ተጎጁ ዋናው ለምሳሌ አንዳንዴ የሆነ ድርጅት ሊሰሩ ትችላላችሁ ምናምን ግን ሰራተኞቹ ያ ድርጅት እንዲቀጥል ወይ ደግሞ በቃ ሁሌም እንዲሰራ ምናምን ሊፈልጉ ይችላሉ። ግን ያ የድርጅቱ ባለቤት ያውቀዋል ወጪው ምን ያክል እንደሆነ፣ ገቢው ምን ያክል እንደሆነ በደንብ አድርጎ ያውቀዋል። ገባችሁ? ስለዚህ ዋናው የድርጅቱ ባለቤት እናንተ ስለሆናችሁ እናንተ ራሳችሁን በደንብ አድርጋችሁ ቆም ብላችሁ አስባችሁ ማስተካከል አለባችሁ ብዬ አስባለሁ። እና ያው ቅምጥሌ እንዳያችኋት እንደዚህ ጸጉሩን እየደባበሰችለት ምናምን ነበረ። እሱ ራሱ እንዴት አድርጎ በፍቅር ሲያት እንደነበረ እግዚአብሔርን። ከዛ ደግሞ ሲናደድ ራሱ በቃ እንደዚህ በቃ ተረጋጋ ምናምን ብላ እንዳያችኋት እቅፍ አድርገው ነበረና ሁለታቸው በዚህም በሉት በዛ መቼም የሚለያዩ ሰዎች አይደሉም። በጣም ይዋደዳሉ፣ በጣም ይከባበራሉ፣ በጣም ይተሳሰባሉ። ይሄ ስራው ግን የሆነ ባለፈው የሆነ እንደዚህ ድብልቅልቅ ብሎ ነበረ። ከዛ ሀሪፍ መጣችሁ፣ ከእንደገና ደግሞ ዛሬ ደግሞ የሆነ ቅውጡጥ አደረጋችሁትና ብቻ ያለው ነገር አብረን የምናየው ይሆናል ማለት ነው። በተረፈ ግን ሄኖክ ዛሬ ተሳስቷል ብዬ አላስብም። ምክንያቱም ለምን አትምጣ ቤቴ እንዳትመጣ ብላለች ብሎ ነው የደበደበው ምናምን መደባደብ የጀመረው። እኔም በሆነ ሴት ነኝ ግን እንደዚህ መሰዳደብ ምናምን የሰው ልጅ እንደዚህ ምናምን አልወድም በህይወቴ። በቃ ሰው ጋር መጣላት አልወድም። ነገር ግን የሆነ መጣላትም ከፈለኩ ምናምን ነገር አንስቼ በሆነ ነገር ፈነክተዋለሁ ምናምን ወይ ፈነክታታለሁ እንጂ እንደዚህ መመላለስ አልወድም። ቃላት እንደዚህ መወራወር ምናምን በጣም ነው የሚደብረኝ። የሆነ በጣም ከተናደድኩ አንስቼ ነው በሆነ ነገር ብሎ እግዚአብሔርን ከልቤ ነውና ሄኒ ቬሪ ጉድ ጥሩ ነው ያደረግከው ዛሬ። ምንም የተሳሳትከው ስህተት የለም በለው እንዴ። ዝም ብሎ እንደፈለገ ይሄ የሆነ ወንድም የለሽም ወይ ደግሞ ባልም የለሽም ወይ ደግሞ እንደፈለኩ እንቀሳቀሳለን የሚባል ነገር የለም። እና አልጋውን አሰሩላቸው። አልጋ የሜትር ከስንት ነው ያለችው ቅምጥሌ። እንግዲህ ከፍ ያለ አልጋ ያው ታዞላቸዋል። ስለዚህ እዚህ ማትውጣ ተብሏል። ብሩኬ ይቆያል። ሰው ለምጄ ሰው ከለመድኩ በኋላ ሄዳለሁ እንዳትል እያለች ነበር ቅምጥሌ። ብቻ ግን ዛሬ በፒስ ትመጣላችሁ ነገሮቹ ተስተካክሎ ብዬ ሳስብ በአጠቃላይ ያልሆነ ነገር ተፈጠረ። ፈጣሪው ትዕግስቱን ስጠኝና ይመቻችሁ። ለማንኛውም ቤተሰብ በዚህ ወጥቶ በዚህ ወርዶ እያላችሁ ያልሆነ ነገር እየተቀበጣጠራችሁ ያላችሁ አትቀበጣጥሩ። ስለዚህ ግን በፒስ ነው በቃ። ብሩኬም እስኪሻለው ይሄ ልጅ ደግሞ እንደው እንቅልፉን ያልጨረሰ ልጅ ተውት በእናታችሁ፣ ከእናንተ አስወጡት በቃ። አስፈላጊ አይደለም፣ ደስ አይልም ዝም ብሎ እንደዚህ እንደፈለገ። እኔ እኮ ፍላጎት እኮ ነው የማይገባኝ። የሆነ አፈቀርኩ ነው ወይስ ደግሞ ምንድን ነው? የሆነ ግልጹ ነው አልመጣም ራሱ ልጁ። አናዳኛል እንደው እና ለማንኛውም ቤተሰብ ይህንን ይመስላል። ብቻ አምሮባቸዋል ደግሞ ቁልጭ አልባልና
ከልጆች ህይወት ውጣ፣ አለበለዛ እንላቀቅም። ደግሞ ድጋሚ ሀይሚ ቤት እንዳላይክ ብሏል ሄኒ። ቬሪ ጉድ። አዎ በድጋሚ ከቤቷ ከመጣ ማለት ነው። ፎቅ ነገር ነው መሰለኝ፣ ይህ ደረጃ ነገር ስትወጧቻችኋለሁ። በዛ አንከባልለው። እውነቴን ነው። የሆነ በደንብ አድርገህ ብታቀምሰው ምናምን 1-2 ወር ቤቱ እንዲተኛ አድርገው እንዴ። ዝም ብሎ ዘው ዘው ይባላል እንዴ? ከየት ቤት እንኳን ዝም ብሎ እንደዚህ አይኬድም። አይ ቴዲ፣ እኔማ እኮ እንደው ታሳዝናለህ፣ ደስ ትላለህ ምናምን ብዬ ነበር። አሁን ግን ቀለድክ፣ በጣም ነው አናደድከኝ እንዴ። ምን ይመስላል? ስለዚህ የኔ ትክክል ነህ። እንደውም በር ላይ ልክ እንደ ጥበቃም እንኳን ሆነ ጠብቀ ጠልፈ ብጥለው ደስ ይለኛል። ሲሪየስሊ ሆ ልጆች ራስ ላይ ወረድ በለቀቅ አድርጋቸው። ምንም በቃ ስራም ቢሆን ደበረኝ ታውቃላችሁ። እግዚአብሔርን የሆነ ልጁ እያናደደኝ ነው። እንደዚህ በፍቅር መሀል ጥልቅ የሚል ሰው ሲያስጠላ። እኔ በጣም ደስ ብሎ ትናንት የነበረው ነገር ምናምን በቃ እንደዚህ ሚስቱ እየተንከባከበችው ምናምን በመሀል መጥቶ እንደዚህ ሙዳችን ያጠፋዋል። እንዳይደብርም እንደ አንተ ሲያናድ እና ለማንኛውም ቤተሰብ የምር ተናድቻለሁ ዛሬ ባይ